get sense, you know. You're only from things when you know people. ረዳት በጣም የደከመ ትመስላለህ። ለምን አረፍ አትልም? እኔ ጭንልሃለሁ። ደግሞ እዛ ጋር በጣም ቆንጆ ሴት ታክሲ እየጠበቀች ስለሆነ ቦታውን ልልቀቅላት። አረ ላሽ አንተ እንዴት ከርቀት ልጅቷን አያት? ይገርማል። ያው የኔን አይን ቴሌስኮፕ በለው። በቃ አረፍ በል። ለኔ ልጫንልህ። ኮጆ ለአሁን ረዳት መሆን ትችላለህ፣ ግን እኔ 74 ሳንቲም አልከፍልህም። አረ ችግር የለውም። ብቻ እናንተ ያቺ ቆንጆ የኔ እንድትሆን ጸልዩ። አይዞህ ያንተ ትሆናለች። በቃ አሁን በእኔ ቦታው ነጫን። ቦሌ ቆንጆ ወዴት ነሽ? ቦሌ ነው የምትሄጂው? አዎ እሄዳለሁ። እሺ እኔ ቆንጆ ግቢ እንሂድ። ሂሳብ ስንት ልክፈል? 25 ብር ነው። ግን እኔ ቆንጆ አንቺማ በነፃ ነው መሄድ ያለብሽ። እኔ ከፍልልሻለሁ። እንዴ አንተ ረዳት አይደለም? አዎ እኔ ረዳት አይደለሁም። ረዳቱን ልተባብሮ ብዬ ነው። በነገራችን ላይ አንቺ በጣም ታምሪያለሽ። ውበትሽ ገና ከሩቁ ነው የሚያበራው። ናውረድ አንተ ሌባ ረዳት ናውረድ። ሰዎች ምን እያደረጋችሁ ነው? ልቀቁኝ። እኔ ታክሲው ረዳት አይደለሁም። የእውነቴን ነው። ልቀቁኝ። እኔ ተሳፋሪ ነኝ። ቆይ የታክሲ ረዳት ማን ነው? ያው ረዳቱ አለ። ባይገርምሽ ኮጆ ከትልቅ ዳኔ ገላገለን። ረዳቱ እኔ ነኝ። እናም ትናንት የ500 ብር ነዳጅ ቀድተን ሸውደን ሳንከፍል አመለጥን። ግን እነሱ ታክሲውን በደንብ አይተውት ነበር። ታዲያ ደስ የሚለው ነገር ታክሲውን እንጂ ፊቴን አላዩትም ነበር። እናም ኮጆ እዚህ ታክሲ ረዳት መስሏቸው ወሰዱት። ወይኔ ስልኬ፣ ወይኔ ብሬ፣ ወይኔ ልብሴ። ለካ የታክሲው ረዳት ሌባ ነበር። ከሹፌሩ ጋር ሆነው ሰሩልኝ። እነሱ የነዳጅ ብር በሰረቁት እኔ ተቀጣው። ምን አይነት ቀን ነው ደግሞ! ጭራሽ የቆንጆዋን ስልክ ቁጥር ሁሉ አልተቀበልኩም። እኔም ብሎ ቺክ አጥማጅ። ወይኔ! ሰላም እዚህ የተሰበሰባችሁ በሙሉ ዛሬ ለሁላችሁም አንድ ደስ የሚያሰኝ ዜና ልነግራችሁ ነው። ያው እኔ ፓስተር ገፈርሳ ዛሬ የእናንተን ሀብትና ንብረት ልባርክላችሁ ነው። በነገራችን ላይ እኔ እስካሁን ድረስ የብዙዎችን ሀብትና ንብረት በመባረክ ህይወታቸውን ቀይሬላችኋለሁ። ይሄ ብቻ አይደለም። ከዚህ በፊት ሌላ ቸርች ውስጥ ገና ሀብትና ንብረታችሁን ልባርክላችሁ ከማለቴ ወዲያውኑ አንድ ሰው ከተቀመጠበት ተነስቶ እንዲህ አለኝ፣ የጌታ ሰው እኔ 30 ሺህ ብር ብቻ ነው ያለኝ። እናም እኔ ገንዘቤ እንዲባረክ ስለምፈልግ እባክህ አሁኑኑ ያለኝን 30 ሺህ ብር በአካውንት ስላስገባው ገንዘቤን ባርክልኝ ሲለኝ እኔም ወዲያውኑ በቅጽበት የላከልኝን 30 ሺህ ብር 3 ሚሊዮን ብር አድርጌ በአካውንቱ አስገባውለት። አያችሁ የኔን ፓስተር ገፈርሳን ተአምር። እንዴ በቃ ዛሬማ እኔ ሀብቴን ማስባረክ አለብኝ። አሰብኩት እኮ እስከ ዛሬ ድረስ ለፍቼና ሰርቼ ያገኘሁትን 100 ሺህ ብር አሁኑኑ በፓስተሩ አካውንት ማስገባት አለብኝ። ከዛ ገንዘቤ ተባርኮ እንደ ቀልድ ሀብታም ሆናለሁ ማለት ነው። ደስ ሲል ዛሬማ ከድህነት ጋር ያለኝ ጉዳይ በፓስተሩ ይቋጫል። በቃ እናንተም አሁን እንደነገርኳችሁ ሰው ሀብታም መሆን ከፈለጋችሁ አሁኑኑ ያላችሁን ብር ወደ እኔ አካውንት አስገቡ። 50 ሺህ ከላካችሁልኝ 5 ሚሊዮን፣ 100 ሺህ ብር ከላካችሁልኝ ደግሞ 10 ሚሊዮን ብር ትንበሸበሻላችሁ። ታዲያ ምን ትጠብቃላችሁ? አሁኑኑ ሁላችሁም በባንካችሁ ያለውን ገንዘብ ወደ እኔ አካውንት በመላክ ገንዘባችሁ ተባርኮ ድህነትን እስከ ወዲያኛው ተሰናበቱት። በቃ ያለኝን ብር ለፓስተሩ ልላክ። ሰላም የኔ ወንድም፣ ዛሬ የመጣሁት ከዚህ በፊት ተበድሬ የነበረውን 10 ሺህ ብር ልመልስልህ ነው። በቃ ከዚህ በኋላ አንተን ባየው ቁጥር መሳቀቅ አልፈልግም። አሁኑኑ ኮዴን ልንገርህና ብርህን ውሰድ። ብር የለውም እንዴ? ምንድነው አንተ? መቼስ ተሳስተህ መሆን አለበት። በል አሁን ምንም ሳትሳሳት ኮዱ ሙላና ገንዘብህን ውሰድ። ምክንያቱም እኔ አሁን ሚሊዮነር ሆኛለሁ እና ደግሞ ከዛሬ በኋላ እኔን እዚህ ሀገር ላይ አታገኘኝም። ወደ ውጭ ሀገር ልሄድ ነው። ኮጆ እኔ አልተሳሳትኩም። በአካውንት 74 ሳንቲም የለም። ምን? ቆይ እንዴት? አይ እኔንማ ፓስተር ገፈርሳ ሚሊዮነር አድርጎኛል። ቆይ እንደውም ከምንጨቃጨቅ ዛሬ በአካውንት የገባልኝን 10 ሚሊዮን ብር በስልክ አብረን እንየው። እንዴ ወይኔ ሊሆን አይችልም። ቆይ ያ ፓስተርማ ቅድም የላኩለትን 100 ሺህ ብር ይመልሳታል። በቃ አሁኑኑ ከዚህ አካባቢ ፓስተሩ ከመሰወሩ በፊት ማግኘት አለብኝ። A few moments later. ወይኔ ያን ፓስተር ላግኘው እንጂ አልለቀውም። ገንዘቤን ልባክልህ ብሎ ሿሿ ይስራኝ። ወይኔ ሚሊዮነር ላድርግ ብሎ ገንዘቤን ይዝረፈኝ። በቃ ብሬን ላስመልስ እንጂ ይሄን የፓስተሩን ስራ እኔ ራሴ ሌላ አካባቢ ጀምራለሁ። ፓስተር ስፈልግ ነበር። ቆየት ነበርክ? ምን ነው ችግር አለ? አዎ ትልቅ ችግር አለ። ይኸውልህ አንተ ሌባ ፓስተር፣ ቅድም ብራችሁን ልባርክላችሁ እንዳልክ ወዲያውኑ የላኩልህ 100 ሺህ ብሬን አሁኑኑ እዚሁ ሌላ ችግር ከመፈጠሩ በፊት ብሬን በሰላም መልስልኝ። እንዴ ቆይ ግን አይነህም ምን ሆነ ነው?
ባክ አይኔን እንዲያረጉት ቅድም ካንተ ጋር ተሰብስበው የነበሩት ጅል ሰዎች ናቸው። ዞሮ ዞሮ ግን ተዋቸው። ማናቸውም ምንም ቢለፉ በእነሱ ቤት እንዲባረክላቸው ብለው በእኔ አካውንት ያስገቡትን ብር መቼም አልመልስላቸውም። አሃ ለካ አንተም ከጅሎቹ መሃል አንዱ ነህ። እንግዲህ ቁርጥህን እወቅ። አንተና መሰሎችህ ሀብታም የምትሆኑ መስሏችሁ በአጠቃላይ ያስገባችሁልኝ ብር 4 ሚሊዮን ብር ነው። እናም ከዚህ በኋላ እኔን እንዲጠብቁ አሉ የተባሉ አደገኛ ጋርዶችን ስለቀጠርኩ በቃ ካሁን ጀምሮ በእኔ በፓስተር ገፈርሳ ሸዋሾ የተሰራ ማንኛውም ሰው ገንዘብ ይመልስልኝ ብሎ ወደ እኔ ቢመጣ በጋርዶች አስደብድቤ የአልጋ ቁራኛ አደርገዋለሁ። እናም አሁን አንተ ራስህ ብሬን አምጣ እያልክ ማለቃቀሱን ትተህ አሁኑኑ ከአጠገቤ ጥፋ። ካልሆነ ግን ጋርዶቼ እግረን ይሰባብሩልሃል። በል አሁኑኑ ከፊቴ ዞር በል። ሄይ ወይኔ ብሬ! ወይኔ አንተ ሌባ ፓስተር! በስንት ድካም ያገኘሁትን 100,000 ብሬን ዘረፍከኝ! ወይኔ ብሬ! ወይኔ! እኔ የምልክ ፍቅሬ፣ እኔን ከማግኘት በፊት ከስንት ሴቶች ጋር ትተዋወቅ ነበር? አንቺን ከማግኘቴ በፊት ምን ነው ፍቅሬ ዝም አልክ? መልስልኝ እንጂ። ምን ነው ፍቅሬ ዝም አልክ? መልስልኝ እንጂ። ኧረ በፈጠረሽ ልቁጠርበት እንጂ 1 2 3 4 ሰላም ተሳፋሪዎች፣ በእጄ ያስኩት ነገር ለናንተ በጣም ይጠቅማል። ሰውዬ አቁም፣ መለፍለፍን አቁም። ቆይ አንተ ያማል እንዴ? ምንድነው? ታክሲ ውስጥ ከገባው ጀምሮ እኮ ከረዳቱ ይልቅ ያንተ ድምጽ ነው የሚሰማው። እባክህ ዝም በል። ግን በእጄ ምን ብትይዝ ነው እንደዚህ የምቀባጥረው? እኛ እኮ በቃ ታክሲው አልሞላ ብሎን ይኸው ረፈደብን። አንዳንዱ መጨረሻ ተኝቷል። ስለዚህ እባክህ በጣም ስለደከመን ወሬን አቁም። የማትረባ ምን እንደያዝኩ ብታውቅ ኖሮ ቀድመ ነበር የምገዛኝ። ለማንኛውም ተሳፋሪዎች በእጄ ያስኩት ነፍሳትን ወዲያውኑ በፍጥነት የሚያጠፋ እኔ ራሴ የቀመምኩት አዲስ መድኃኒት ነው። እናም የኔን መድኃኒት ከሌሎች መድኃኒቶች ለየት የሚያደርገው ዋጋው ነው። ያው እንደሌላው 50 ብር ሳይሆን 20 ብር ነው። ስለዚህ መግዛት የምትፈልጉ ከፊት ለፊት ያለው ፎቅ ላይ ያለላችሁ። መልካም ቀን፣ መልካም ጉዞ ይሆንላችሁ። ቦሌ ቦሌ የሞላ አንድ ሰው ቦሌ። በቃ እንሂድ፣ መንገድ ላይ ሰው እናገኛለን። Kojo, you too, you too, get sense, you know, you're only from things when you know people. ረዳት በጣም የደከመ ትመስላለህ። ለምን አረፍ አትልም? እኔ ጭንልሃለሁ። ደግሞ እዛ ጋር በጣም ቆንጆ ሴት ታክሲ እየጠበቀች ስለሆነ ቦታውን ልልቀቅላት። ኧረ ላሽ አንተ እንዴት ከርቀት ልጅቷን አያት? ይገርማል። ያው የኔን አይን ቴሌስኮፕ በለው። በቃ አረፍ በል፣ ለኔ ልጫንልህ። ኮጆ ለአሁን ረዳት መሆን ትችላለህ፣ ግን እኔ 74 ሳንቲም አልከፍልህም። አረ ችግር የለውም፣ ብቻ እናንተ ያቺ ቆንጆ የኔ እንድትሆን ጸልዩ። አይዞህ ያንተ ትሆናለች። በቃ አሁን በእኔ ቦታው ነጫን። ቦሌ 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 ቦሌ። ቆንጆ ወዴት ነሽ? ቦሌ ነው የምትሄጂው? አዎ እሄዳለሁ። እሺ እኔ ቆንጆ ግቢ እንሂድ። ሂሳብ ስንት ልክፈል? 25 ብር ነው። ግን እኔ ቆንጆ አንቺማ በነፃ ነው መሄድ ያለብሽ። እኔ ከፍልልሻለሁ። እንዴ አንተ ረዳት አይደለም? አዎ አዎ እኔ ረዳት አይደለሁም። ረዳቱን ልተባብረው ብዬ ነው። በነገራችን ላይ አንቺ በጣም ታምሪያለሽ። ውበትሽ ገና ከሩቁ ነው የሚያበራው። ናውረድ አንተ ሌባ ረዳት ናውረድ። ሰዎች ምን እያደረጋችሁ ነው? ልቀቁኝ። እኔ ታክሲው ረዳት አይደለሁም። የእውነቴን ነው። ልቀቁኝ። እኔ ተሳፋሪ ነኝ። ቆይ የታክሲው ረዳት ማን ነው? ያው ረዳቱ አለ። ባይገርምሽ ኮጆ ከትልቅ ዳኔ ገላገለን። ረዳቱ እኔ ነኝ። እናም ትናንት የ500 ብር ነዳጅ ቀድተን ሸውደን ሳንከፍል አመለጥን። ግን እነሱ ታክሲውን በደንብ አይተውት ነበር። ታዲያ ደስ የሚለው ነገር ታክሲውን እንጂ ፊቴን አላዩትም ነበር። እናም ኮጆ እዚህ ታክሲ ረዳት መስሏቸው ወሰዱት። ወይኔ ስልኬ፣ ወይኔ ብሬ፣ ወይኔ ልብሴ። ለካ የታክሲው ረዳት ሌባ ነበር። ከሹፌሩ ጋር ሆነው ሰሩልኝ። እነሱ የነዳጅ ብር በሰረቁት እኔ ተቀጣው። ምን አይነት ቀን ነው ደግሞ! ጭራሽ የቆንጅዬዋን ስልክ ቁጥር ሁሉ አልተቀበልኩም። እኔም ብሎ ቺክ አጥማጅ። ወይኔ ወይኔ! ሰላም ቤተሰቦች፣ እንኳን ወደዚህ ቻናል በሰላም መጣችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ላይክ፣ እንዲሁም ደግሞ ብዙ ሰዎች ጋር እንዲደርስ ሼር አድርጉ። ባይ ባይ።